በድሮ ዘመን አንድ ልዑል የንግስና ዘውዱን ከመድፋቱ በፊት ሚስት እንዲያገባ የሚያስገድድ ባህል ነበር። እናም የንግስና ዘውዱን ለመድፋት የተቃረበ አንድ ልዑል ታማኝ ሚስት የምትሆነው ሴት ማግኘት ፈለገና ለሀገሪቱ አዋጅ አስነግሮ ወጣት ሴቶችን ለማወዳደር ሰበሰበ። በዛች ሀገር ውስጥ የምትኖር የአንዲት አገልጋይ ሴት ልጅ ነበረች። ልጅቱም ልዑሉን አጥብቃ ታፈቅረው ነበር። እናም ይች ልጅ ውድድሩን እንደሰማች ከመላ ግዛቲቱ ተሰባስበው የልዑሉ ሚስት ለመሆን ከሚፎካከሩት መካከል አንዷ ለመሆን ወሰነች። ነገር ግን አገልጋይ እናቷ ተይ ወደ ቤተ መንግሥት ገብተሽ አትወዳደሪ፣ ከመላ ሀገሪቱ የሚገኙ ቆነጃጅትና ሀብታም ሴቶች ናቸው የሚመጡት፣ ሞራልሽን ይነኩታል፣ ተይ ልጄ እሱን ማግባት አትችይም፣ አንቺ ደሃ ነሽ አለቻት። ልጅቷ ግን አሻፍረኝ አለች። ከነዛ ሁሉ ቆነጃጅትና ሀብታም ሴቶች እኔን እንደማይመርጥ አውቃለሁ፣ ቢያንስ ለመጨረሻ ጊዜ ከሱ ጋር ማውራት እችላለሁ ብላ ወደ ውድድሩ ገባች። በቀጣዩ ቀን ሁሉም ቆነጃጅቶች በቤተ መንግሥት ተሰበሰቡ። ከደሃ ወጣት ሴት በስተቀር ሁሉም በሚያማምሩ ልብሶችና ጌጣጌጦች ተውበው ነበር። በመቀጠል ልዑሉ ለሁላችሁም የአበባ ዘር እሰጣችኋለሁ፣ ከ6 ወር በኋላ በጣም የሚያምር አበባ ሳድጋ ያመጣችልኝ ሴት ሚስቴ ትሆናለች አለ። ሁሉም ሴቶች የሚተክሉትን የአበባ ዘር ወሰዱ። ደሃ ወጣትም እንደዛው። ወጣቷ ዘሩን በአበባ መትከያ ውስጥ ከተከለችው 3 ወራት አለፈ። ነገር ግን አበባው ሊበቅል አልቻለም። በጣም ተረበሸች። የግብርና ባለሙያዎችን አማከረች። ነገር ግን አበባው ሊበቅል አልቻለም። 6ኛው ወር ደረሰና ሴቶች ሁሉ ዳግም በቤተ መንግሥት ተሰበሰቡ። ከደሃዋ ልጅ በስተቀር ሁሉም በአበባ መትከያ የሚያማምሩ አበቦችን ይዘዋል። ደሃዋ ልጅ ደግሞ የአበባ መትከያውን ብቻ ይዛለች። በመቀጠል ልዑል ውሳኔውን አስተላለፈ። ሚስቴ የምትሆነውን ሴት መርጫለሁ። የአበባ መትከያ ብቻ የያዘችው ወጣት ሚስቴ ትሆናለች አለ። ሁሉም ሴቶች እኛ የተጠየቅነውን አበባ ይዘን መተን እሷ ባዶ እጇን እንዴት ትመረጣለች እያሉ አጉተመተሙ። ልዑሉ ቀጠለና የሰጠኋችሁ ዘር የማይበቅል ነበር። ሁላችሁም ግን ከየት እንደሆነ ባላቅም አበባ ይዛችሁ መጣችሁ። ይህች ሴት ግን የታማኝነት አበባን ነው ይዛ የመጣችው አለ። ብዙ ጊዜ የሆነ ነገር ለማግኘት በጣም ከመጓጓታችን የተነሳ አብዛኞቻችን እውነታውን በሐሰት እንቀይራለን። ልባም ሴት ማለት እች ናት። ራስን መለወጥ ከሚለው ፔጅ የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው